በሕይወት ሰሌዳ ላይ የማይታተም ቀለም፣ በልብ ጓዳ የማይቀበር ምስጢር የለም። እኔም ድምፄን ከብዕር ቃላት ጋር አዋህጄ ስሜትን የሚኮረኩሩና ሕይወትን በመስታወት የሚያሳዩ ትረካዎችን ወደ እናንተ አደርሳለሁ። ማንነቴን ከታሪኩ ጀርባ ሰውሬ የቃላትን የጥበብና የሕይወትን እውነታዎች ብቻ የጋራ ቋንቋችን እንድናደርግ ዘንድ ጥሬን አቀርባለሁ። ዛሬም አንዲት ሴት የሕይወት ውጣ ውረድ፣ ክህደት፣ ፍቅርና ጽናትን የተመለከተ ድንቅ ትረካ ይዤላችሁ ቀርቤያለሁ። በዚህ የጥበብ ማዕድ አብራችሁኝ እንድትቆዩ ዘንድ በታላቅ አክብሮት እየጋበዝኩኝ በቀጥታ ወደ ታሪካችን እንለፍ። ሳራ እንባዋ እየጎረፈ ለአንተ ስል ነው፣ አንተን ላለማጣት እናትና እህትህ እንድትጠለኝ ይፈልጋሉ። ሁሉም ነገር የእነሱ ሴራ ነው እንጂ እኔ ካንተ ውጪ አለችና፣ ወይኔ የኔ ነገር ለካ እንዳልነግርህ አስጠንቅቀውኛል ብላ አፏን ያዘች። ልዑል ግራ ገባው። ስካር ነው? አብዳ ወይስ እውነታው ነው እየሰማው ያለው? ራሱን ጠየቀ። ሳራም ሉሌ እባክህ ሳመኝ፣ ፍቅር ስጠኝ፣ ስሞትልህ፣ ለዛሬ ብቻ ፍቅረኛ አየኝ። ከዛ ከነገ ጀምሮ እናንተ እንደሚፈልጉት እንለያያለን እያለች ተዘጋጀች። ልዑል ያለችውን አደረገ። ይሄኔ ፍቅር የበላይነት ነገሰ። በዛች ሌሊት ሳራ ራሷን አሳልፋ ሰጠችው። ለመጀመሪያ ጊዜ አንሶላ ተጋፈፉ። ድንግልናዋን ለምታፈቅረው ሰው አስረከበች። በጧት ስትነቃ ልዑል ከጎኗ ክንዷን አንስቶ ተኝቷል። ማመን አቃታት። ማታ የተፈጠረውን በጠቅላላ ረስተዋለች። ከተኛችበት ተነስታ ልትወርድ ስትል ፍቅር ቆይ ተረጋጊ አለና ቀድሟት ወርዶ ነጠላ ጫማ ሰጣት። ግራ እንደተጋባች ገብቶታል። ከዛም ሻወር ገብተው አንድ ላይ ታጠቡ። ደም የነካውን አንሶላ አንስተው አልጋ ላይ ተቀመጡ። ፍቅር ማታ ያልሽው አሁን በደንብ አስረጅኝ አላት። ደነገጠች። ሰክራ መቀባጠሩ አሳፈራት። ወይኔ እኔ ውድ፣ እኔ በጣም አፍቅርሻለሁ። የኔ በሽታ ካንቺ መለየት ነው። የኔ ደስታ ካንቺ ጋር መኖር ነው። ስለዚህ እባክሽ ሲል አቋረጠው። በቃ ሁሉም ነገር የሆነው ላንተ ሲል ነው። እናትህ ስለምትወድህ የመሰላትን አድርጋለች። በእኔ ምክንያት ደግሞ ብላ ንግግሯን ሳጨርስ በቃሽ፣ አሁን ከዚህ ወጥተን ቤት እንከራያለን። ከዛም እየሰራው አኖርሻለሁ። እመኝኝ፣ ትምህርትሽንም አስተምርሻለሁ። እንደምትመኘው ምርጥ ጠበቃ ትሆኛለሽ። ይህን ሲል እንባውን መቆጣጠር ተሳነው። ሁለቱም በየራሳቸው ሐሳብ ተውጠው ክፍሉ ላይ ዝምታ ሰፈነ። ሳራ ምን አይነት እድለኛ እንደሆነች ስታስብ የደስታ ሲቃ ተናነቃት። ውዴ ይሄ አይሆንም። አሁን እናትህ የምትልህን ስማ። እቤት ተመለስ፣ ትምህርትህን ተማር፣ አባትህ ጋርም ሂደህ እኔ ምንም አልሆንም ከዛ ወደፊት ስትል አላስጨረሳትም። እቅፍ አድርጎ እየሳመ ትላንት ከቤት ወጥተሽ ስትሄጂ እከተልሽ ነበር። አንቺን አጥቼ መኖር አልችልም። እውነቴን ነው የምልሽ፣ እሞትብሻለሁ ሲል ዝም አስባለችው። በሐሳቡ ተስማማች። ሳራና ልዑል ከሰፈራቸው በጣም ርቀው ቤት ተከራዩ። መጀመሪያ አካባቢ ሁለቱም ፈርተው ነበር። ደግሞ አንዳቸው የአንዳቸው እስትንፋስ ስለሆኑ ቤታቸው በፍቅር ምሰሶ አቆሙ። ልዑል አባቱ አካውንት ከፍቶለት በስሙ ብር ስለሚያስ ምንም አልተቸገሩም ነበር። እንዲህ እያለ ቀኑ በሳምንት ሳምንቱን በወር ተቀየሩ። 2 ወር ሆናቸው። ይሄን የሳራ የወር አበባዋ ዘገየባት። ግራ በመጋባት ተመረመረች። የ2 ወር ጽንስ መሸከሟን ነገሯት። ልዑልም ይሄንን ሲሰማ ሁለት ስሜት ተሰማው። አንዱ ደስታ ሲሆን፣ አንዱ ደግሞ ትምህርቷ ላይ ተጽዕኖ እንዳያሳድርባት የሚል ፍራቻ ነበር። ኑሮ በደስታ ቀጠለ። ሳራም የሕግ ትምህርቷን ማጥናት ቀጠለች። ጽንሱ 6 ወር ሞላው። አንድ ቀን ምሽት ላይ ሳራ ልዑል ጋር የተገናኙበትን 4ኛ ዓመት ምክንያት በማድረግ ስጦታ ገዝታና ቤቱን አበባ አስመስላ ሰርፕራይዝ ልታደርገው መብራት ተጥፍታ ሻማ አብርታ ተጠብቀው ጀመር። ልዑል ኮሮ በተለየ አመሸ። ሳራም እዛው በተቀመጠችበት እንቅልፍ ያዛት። ከሰዓታት በኋላ ሳራ ስትነቃ ቤቱ በጭስ ታፍኗል። ሻማው ከጠረጴዛው ጨርቅ ጋር ተያይዞ ውስጥ እሳት ተፈጥሯል። ሳራ እርዱኝ እያለች መጮህ ጀመረች። እኩለ ሌሊት ነው። ሳራ የታፈነ ጩኸቷን የሚሰማ አንድም ሰው አልነበረም። እንደምንም ብላ በሩን ከፍታ ወጣችና ማሳል ጀመረች።
ይሄኔ ሰው ደርሶ እሳቱን አጠፋላት። ለሳራም ውሃ ሰጥተው አረጋጓት። ሳራ ግን ከምንም በላይ ያሳሰባት የነበረው የባሏ ወጥቶ መቅረት ነው። ጎረቤት አደረች። አይኗ እንደፈጠጠ ነጋ። ይሄኔም በሌሊት ተነስታ ልዑልን ማፈላለግ ጀመረች። ያለ ምክንያት አያድርም፣ እናቷ አግኝታው ቢሆን እንኳን ጥሎኛ አያድርም ስትል ጭንቀቷን አባባሰች። አንድ ነገር እንዳይሆን አምላኳን እየለመነች ፈለገችው። አየሁት የሚል ስታጣ የመጨረሻ አማራጯ የሆነው እናቱን መጠየቅ ነበር። ቤታቸው ሄዳ በር ስታንኳኳ ሰውነቷ ይንቀጠቀጥ ነበር። የልዑል ቤተሰቦች ቤት ተከፈተ። የከፈተችው እህቱ ነበረች። እንዴት ነሽ ልዕልና አለችና ሳራ በለሰለሰ ድምፅ ልዕልናም ምን ፈልገሽ መጣሽ? አንቺ ዘረቢስ ድሃ ቤተሰቦችሽን ገፍተሽ ጨረሽ፣ አሁን ደግሞ የኛን ቤተሰብ እያለች ስትዘረዝር እባክሽ ስለማታውቂው ነገር አትዘባርቂ። ለነገሩ ብትዘባርቂም ግድ አይሰጠኝም። አሁን ልዑል እዚህ መኖርና አለመኖሩን ለማወቅ ነው አለቻት። ይሄን የልዑል እህት ፊቷ እየተቀያየረ ምን ወንድሜን ምን አባሻረግሽው? ልጁን ምን አስነክተሽው ነው? ልቡን ካጠፋሽው በኋላ የታደረሽው ብላ ጉሮሮዋን አነቀቻት። በዚህ ሰዓት ነበር እናትየዋ ሰምታ የመጣች። ልዑል ቢፈልግ የውሃ ሽታ ሆነ። ቤተሰቦቹ ሳራ ላይ ዛቻቸውን ቀጠሉ። የሳራ ሆድ ገፋ። በዚህ ጊዜ እንዳይገሏት በመፍራት ሐዘኗን ችግሯን ዋጥ አድርጋ ወደ ተወለደችበት ክልል ሐረር ተሰደደች። ሆኖም እርጉዝ ሴት ብቻዋን ያለ ምንም ገንዘብ ሕይወት ምን ያህል ከባድ እንደሆነ ለማወቅ መገመት ቀላል ነው። ሳራ ራሷን ማጥፋት ተመኘች። ግን ልዑል ምን ሆና ነው? ቆይ ግን ፈጣሪ ምን ቢበድለው ነው? የሳራ መልስ የሌላቸው ጥያቄዎች ናቸው። ሐረር ስትሄድ ሁሉም ዕቃዋን ሸጣ ነበር እና እዛ ደግሞ አንዳንድ ወሳኝ ነገሮች ገዝታ የተረፈውን የ3 ወር ኪራይ ከፈለችው። ቤቷ ውስጥ የሚላስ የሚቀመስ ሳይኖር ኑሯን አለች። በእርግጥ ሐረር ከሸገር የምትሻልበት ትልቅ ነገር አለ። ማህበረሰቦቿ አንድ የተቸገረን ሰው እንደ ራሳቸው ነው የሚያዩት። በአጠቃላይ ቤቴ አይባልም ቤታችን እንጂ። ለዛም ሳራ አንዱ ቤት ቁርሷን ከበላች በኋላ አንዱ ቤት ደግሞ ምሳዋን፣ አንዱ ጋር እራቷን፣ ብቻ ሁሉም በየራሳቸው ድርሻ ይወጣሉ። ሐረር የኖሩ ጭንቀት አይታሰብም። ሁሉም ያጽናናታል። ልጇን በሰላም እስከምትገላገል ይንከባከቧታል። ልጅ በማጽኗ የልጃቸውን ፍቅር በልቧ የያዘችውን የልዑል ቤተሰቦችን ሳራን መግደል ይመኛሉ። ለዛም ያፈላልጓታል። ሆኖም ግን አድራሻዋን አጡት። ሳራ ከልዑል ጋር በተከራየችበት ግቢ ውስጥ ይኖር የነበረ አንድ ብዙነህ የሚባል ሰው ነበረ። ከሱ ውጭ ሳራ ሐረር እንዳለች ማንም አያውቅም። እሱም አልፎ አልፎ ሲደውልለት ነው ስለ ልዑል ቤተሰቦች የሚነግራት። ልዑል ሳይገኝ ሳራ ወለደች። ታዲያ ስትወልድ ጎረቤቶቿ ሳያርሷትኝ በዘነጓት ጊዜ ምንም የምትበላው ስታጣ ሙቅ ውሃ አፍልታ በስኳር በጥብጣ ጡት ቢሆንኝ እያለች ትጠጣለች። በሯን ዘግታ የልጇን ዓይን እያየች የልዑልን ቀሪ ብቸኛ ስጦታዬ እያለች ታነባለች። ሳራ ወገቧ እንኳ ሳይጠና የምትበላውን የቤት ኪራይ ስታጣ ተመላላሽ ለመስራት ወሰነች። ይሄን ያከራዩት ሴትዮ ልጇን ይይዙላታል። ልብስ ልታጥብ ትሄዳለች። ይህች ችግር የተዛመዳት ሴት ታዲያ ልብስ ስታጥብ ውላ ወደ ቤቷ ስትመለስ ብዙነህ ጋር ለመደወል ወደ ሱቅ ጠጋ አለች። ገና ስልኩ ከመጥራቱ አንስቶ ሳሪቲ ምነው ድምፅሽ ጠፋ? ስልክ የለሽ? እኔ እንኳን እንዳልደውል ሳሪዬ ልዑል እኮ አገኘሁት ሲል ልዑል አለች በድንጋጤ። ምን ታስሮ ነው? ንግግሩን ሳይጨርስ ሰማይ ምድሩ ዞረባት። ራሷን ስታ ወደቀች። ሳራን የሰፈሩ ሰዎች ተሰብስበው ውሃ ሲያረጉላት ቆይተው ነቃች። ስትነቃ ሰው ከቧታል። ደንግጣ የተንጋለለችበትን ድግ ብላ ልጄ ብላ እየሮጠች ወደ ልጇ አመራች። ልክ ስትደርስ ልጇ የከራያ ሴትዮ ጋር ፍንክንክ ትላለች። ልጇን ስታይ ደስ አላት። ሌላ ዓለም ደርሳ የመጣች ያህል ናፍቃት ነበር። ሳራ ትንሽ ከተረጋጋች በኋላ ስለ ልዑል የሰማችው ትዝ አላትና አከራዋንም ማማ እባክዎትን ስልክ ልደውል አለች። ከመጀመሪያ ጀምሮ ላያት እች ልጅ አበደች እንዴት ያስብላል። ግን ግራ ተጋብታ ነው። በድጋሚ ብዙነህ ጋር ደወለች።
ብዙነህ አነጋገሩ ተጨንቆ እንደነበር ያስታውቃልኝ። ገና ሄሎ ከማለቷ ስልክሽን ስጠብቅ ነበር ሳራ፣ ተረጋጊ እንጂ ቅድም በደወልሽበት ስልክ ስደውል የተፈጠረውን ነገሩኝ። እኔ እኮ ልዑል ታስሮ ስለነበር ነው የጠፋሁት ነው ያልኩሽ። አሁን ሊያገኝሽ ትጓጉቷል። ባንቺ ተጎድቷልኝ፣ ታስፈልጊዋለሽ። ንግግሩን እስኪቋጭ መታገስ አቃታት። እሺ ዛሬ ሌሊት አዲስ አበባ ደርሳለሁ አለች እምባዋ አላስወራት እያለ። አይ እኛ ነገ እንመጣለን፣ እዚህ መታየት እንደሌለባችሁ እያወቅሽ አለ። ብዙነህ ፈጣሪ የላከላትኝ ያህል ተሰማት። በጣም ጥሩ ሰው ነው። ሌሊቱ ሳምንት የሆነባትኝ ሳራ ስትቁነጣነጣ አድራ መንጋት አይቀርም ምን አነጋ። ይሄኔ ከጎረቤት ስኒና ጀበና ተበድራ ቡና አፍልታ ምግብ ሰርታ ስልክ ትጠባበቅ ጀመር። በመጨረሻም ተደወለ። እየተጣደፈች ልትቀበላቸው ወጣች። ገና ሳታገኘው ያለማመን ይሁን የደስታ እንባዋን ታጎርፈዋለች። ከደቂቃዎች በኋላ አውቶቡስ ተራው ጋር ደርሳ በአይኗ መፈለግ ጀመረች። ልክ ሲገናኙ ልዑል ከስቷል፣ ፀጉሩን ተላጭቶታል። ሮጣ ተጠመጠመችበት። ረጅም ሰዓት ተቃቅፈው ተላቀሱ። አንዲት ሴት አብረው እንዳለች ልብ ያለችው ከረጅም ደቂቃዎች በኋላ ነው። ግን ምንነቷም አላሳሰባትም። እሷም ብዙነህን ሰላም ብላ ወደ ቤት ሄዱ። ልዑል እናቱ እንዳገኘ ሕፃን እንባዋ አላቆማለ። ሳራ ከስታለች። ኑሮ ፊቷን እንዳዞረችባት ታስታውቃለች። በቤት ገብተው ልጇን ሲያይ ደግሞ ይባስ ከፋው፣ ደስም አለው። የሱ ምኞት ይህ አልነበረም። አንድ ቀን እንኳን አማረኝ ብላው ከጎኗ ሆኖ ሳያደርግላትን ችግሯን ሳይካፈላት ዛሬ ላይ መድረሱ ቅስሙን ሰበረው። ሁሉም ሰው በየራሱ ሐሳብ ተጠምዶ ከቆየ በኋላ ሉሌ አለች ሳራ ዝምታውን ለመስበር። ወይ አለ ልዑል ከሐሳቡ እንደመባነን እያለ በስስት እያየችው። አብራክ የመጣችው ሴት ማናት? ለምንስ ነበር የታሰርከው? አለች። እሷ ራሄል ትባላለች። ያን ቀን በሷ ምክንያት ነበር የታሰርኩት። ማለቴ እሷን መንገድ ላይ ያስገድደው ሊደፍሯት ሲሉ አጋጣሚ ወደ አንቺ እየመጣሁ መንገድ ላይ አገኘኋት። አሳዘነችኝ። ፍቅር ታስታውሻለሽ? ያኔ እኔና አንቺ 3ኛ ዓመት ምክንያት አርጌ ቀለበት ላረግልሽ ጓጉቼ ነበር። ደስተኛ እንደማረግሽ አልተጠራጠርኩም። ብቻ እሷን ለማስጣል ከጎረምሶች ጋር ስታላ ከየት መጣ ያልተባለ መኪና አንደኛውን ልጅ ላይ ወጣበት፣ ግን አመለጠ። ይሄኔ በአካባቢው ስንጣላ ያዩኝ ሰዎች ጠቁመውብኝ ተያዝኩ። አሁንም እሷ ነች ብዙ ለፍታ ያስፈታችኝ አለ። ይሄኔ ብዙነህ መደወል ነበረብህ። እሷ አንተን ስትጠብቅ በቁሟ ልትቃጠል ነበር። ሁሉም ስላለፈው ብዙ ካወሩ በኋላ ራሄል እኔ በእናንተ ፍቅር ቀን ነው፣ እውነቴን ነው፣ ሁለታችሁም መንፈሳችሁ ተሳስሯል አለች። ፍቅር እንደገና የበላይነቱን አሳየ። ብዙነህ ወደ ቤቱ ሲመለስ ራሄል እዛው ከነ ልዑል ጋር ሰነበተች። ልዑልም ሳራን ያቅሙን ያህል ይቃት ጀመር። ከለጋ ዕድሜዋ የአብራኩን ከፋይ በሆዷ ተሸክማ የገፋትን እናትና እህቱን ከልቦ አወጣቸው። ከቀናት በኋላ ግን ራሄል የምታሳየው አቅም ለሳራ አልጥምሻላት። ይባስ ብላ አንድ ቀን ሳራ ልጇን አስከትባ ስትመለስ እርቃን ገላቸውን ሆነው ልዑል ላይ ተኝታበት ሳራ የሰው ቤት የገባች መሰላት። አይኗን ማመን አልቻለች። ታሪኩን ይሄን ያህል ካያችሁት ወዳችሁታል ማለት ነው። እኔንም ለማበረታታት እናንተም ቀጣይ ክፍልና አዲስ ታሪኮችን ስለቅ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑና ቤተሰብ ይሁኑ። ሐሳብና አስተያየት ካላችሁ በኮሜንት አሳውቁኝ። ታሪኩ ለሌሎች ሰዎች እንዲደርስ ላይክ ማድረግ እንዳይረሳ። ደህና ሁኑ።